ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙረያን ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው። እንደተለመደው ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ቻናሌ ቤተሰቦች ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ኮምቦልቻ ባዛር ተጀምሯል። ዛሬ ሶስተኛ ቀኑ። እኛም ደግሞ ያሉንን እቃዎች ይዘን ገብተናል። የአልጋ ልብስ፣ መጋረጃ፣ በጣም ብዙ ነገሮች ነው እማሳያችሁ። እዚህ ጋር የምታዩት እንግዲህ የአልጋ ልብሶች ናቸው። እነዚህ ሁለት የትራስ ልብስና አንድ የአልጋ ልብስ አለው። በጣም የሚያማምር ከለሮች አሉት። የሁሉንም ዋጋ በዝርዝር በጽሁፍ አስቀምጥላችኋለሁ ማለት ነው። እዚህ ጋር ደግሞ የምታዩት ኮንፈርት ነው፣ ሶሪ የሶፋ ልብስ ነው። የሶፋ ልብስ አራት አይነት ከለር አለው። ሱና የሚል ማርክ በጣም ብዙ ያውቀዋል። ሱና ኦሪጂናሉ ነው፣ የቱርኩ ማለት ነው። በጣም አሪፍ የሶፋ ልብስ ነው። እዚህ ጋር ደግሞ ምንጣፎች ናቸው። እነዚህ ምንጣፎች በጣም ብዙ ሰው ያውቋቸዋል። ኦሪጂናል ምንጣፎች 2 በ3 ምንጣፍ ናቸው። ስሶቹ ምንጣፍ ማለት ነው። በጣም ብዙ አይነት ከለሮች አሏቸው። በጣም ብዙ አማራጭ አሉን። እዚህ ጋር ደግሞ እንደምትመለከቱት ሱፍራ አርቲፊሻል ሳር ሱፍራ ነው። በጣም ብዙ ነገሮች ነው ይዘን የተገባ ነው። እስካሁን እንግዲህ በጣም ብዙ ሰዎች በቅናሽ ነው ያቀረባችሁት በማለት በጣም ብዙ እቃ እየገዙን ነው ማለት ነው። ምንጣፎች በጣም በሚያማምር ከለር፣ እነዚህ ምንጣፎች በጣም ብዙ ሰው ተጠቃሚ ያለው በጣም ብዙ ሰው ነው የሚፈልጋቸው እና ለማጠብም ቀላል ናቸው። ለማችም ለማድረግ ከለር በጣም ይገኝላቸዋል እና ብዙ ሰው ምንጣፎቹ ምርጫዎች ያደርጋቸዋል። እዚህ ጋር የምታዩትን እንደነገርኳቸው የአርቲፊሻል ሳር ነው። ይሄ ሳር ደግሞ ለቡና ሱፍራ፣ ለተለያዩ ነገሮች ሰው ይጠቀምበታል። በካሬ ነው የሚሸጠው። የእነዚህን የሁሉንም ዋጋ በጽሁፍ የማስቀምጥላችሁ የሚሆኑ ማለት ነው። ብዙ ሰው ሪከርድን አይሰማውም መሰለኝ ዋጋ ትናገሪም ስለሚሉኝ በጽሁፍ ለሁሉም ሰው እንዲታይ አድርጌ ያስቀምጥላችኋለሁ። እዚህ ጋር ደግሞ ኮንፈርት በጣም አሪፍ ኳሊቲ ኮንፈርቶችም አሉ፣ ከትልቅ እስከ ትንሽ ማለት ነው። ኮንፈርት ያው የአልጋ ልብስ ያው በተለመደው ኮንፈርት ስለሚባል ኮንፈርት ያልኳችሁ የአልጋ ልብሶች ቅድም ያሳየኋችሁ በትንሹ ሲሆን እነዚህ ደግሞ በትልልቁ ሳይዝ ነው። በጣም ያምራሉ። በጣም ኳሊቲና ቆንጆ ናቸው። የእነዚህንም ዋጋ አስቀምጥላችኋለሁኝ። እናንተ ብቻ በተቀመጠላችሁ ቁጥር በኢሞ በቴሌግራም እና በዋትስአፕ የዚህን ዋጋ ወይ ደግሞ ይሄንን እንፈልጋለን ብላችሁ አናግሩን። ኢንሻአላህ ምላሻችን ፈጣን ነው የሚሆነው። እኛ ጋር መታችሁ ምንም የምታጡት ነገር የለም። አሁን ደግሞ በተለይ ለባዛሩ ተብሎ በጣም ቅናሽ ተደርጓል። እነዚህ ምንጣፎችም ከአሁን በፊት ከ2-3 ጊዜ ቪዲዮ ሰርቼባቸዋለሁኝ። የቱርክ ምንጣፍ 2 በ3 ሲሆኑ እስከ ዛሬ 10 ሺህ ብር ነበር የምንሸጣቸው። አሁን ግን ለባዛሩ 1 ሺህ ብር ቅናሽ አድርገን በ9 ሺህ ብር እየተሸጠ ነው። እንግዲህ እናንተም ከቅናሹ ተጠቃሚ ሆኑ ላለሁ ማለት ነው። በጣም ብዙ የከለር አማራጮች አሉን። የምታያቸው ምንጣፎች በጣም ነው የሚያምሩት። በጣም ለማች በጣም ይፈለጋሉ። እዚህ ጋር ደግሞ ይዤ የምታዩት መጋረጃ ነው። መጋረጃ በጣም ትንሽ መስኮት ላላችሁ፣ ሲቀጥል ለመተላለፊያ ወደ መኝታ ቤት ለመግቢያ ምናምን ለምትፈልጉ እነዚህ መጋረጃዎች በጣም ተመራጭ ናቸው። ዘርግቼ የማሳያችሁ ነው የሚሆነው። 2 ናቸው። 2ቱ አንድ ላይ ነው የሚሸጠው። በጣም ነው የሚያምረው። እንግዲህ እዚህ ጋር የምታዩት ማለት ነው። እኔ ደግሞ በደንብ ነጥዬ ለማሳየት እሞክራለሁ ኢንሻአላህ። 2 ተደራቢ ሆኖ ይሄ 1 ፒስ ነው የሚይዘው፣ ግን እሽጎ 2 ፒስ ማለት ነው። 2 አንድ አይነት እንግዲህ ያው ብዙ ጊዜ ለመስኮት መጋረጃ የምትቸገሩ ማለት ነው። በትንንሽ ለማሰራት ትልልቁ መጋረጃ ምናልባት ላይቆረጥ ስለሚችል በእነዚህ ማቻ አድርጋችሁ መጠቀም የምትችሉ ነው የሚሆነው። በጣም ብዙ አማራጮች አሉን። እናንተ ብቻ እየገባችሁ አናግሩን። ኢንሻአላህ ምላሻችን ፈጣን ነው የሚሆነው ማለት ነው። የትራስ ልብስ ብቻ ነው የቀረን። የትራስ ልብስ አላቀረብንም። አጋጣሚ ስለነበር ባዛሩ በቅርብ ቀን ነው የተነገረንና የትራስ ልብስ የተዘጋጀ አልነበረኝም። የትራስ ልብስ አላቀረብኩም። ከዛ ውጭ ግን ብዙ ነገሮች በጣም ሰው የሚፈልጋቸው ነገሮች ይዘን ገብተናል። እነዚህን ምንጣፎች ነግራቸዋለሁ። የቱርክ ምንጣፎች ናቸው። እስከዛሬ በ10 ሺህ ብር ሲሸጡ የነበሩት አሁን ለባዛር በ9 ሺህ ብር እየተሸጠ ነው። እንግዲህ ከቅናሹ ተጠቃሚ ሆኖ እንላለን ማለት ነው። ከዚህም በታች ደግሞ 2-3 ናችሁ ለምትመጡ የተለየ ዲስካውንት አለን። 3 ጓደኛሞች እና ከዛ በላይ ሆናችሁ ለምትመጡ ቅናሽ አለን ማለት ነው። ሰብሰብ ብላችሁ ስትመጡ በጀማ ኢንሻአላህ ልክ እንደ ነጋዴ ቅናሽ አድርገን የምንሰጣችሁ ነው የሚሆነው።
እንዲሁም ደግሞ ከኛ ጋር የማይገኝ እቃ ግን እናንተ እኛ ጋር እቃ አዛችሁ አንድ ላይ እንዲሄድላችሁ የምትፈልጉት የፈርኒቸር ወይ ደግሞ የኤሌክትሮኒክስ ሊሆን ይችላል የምትፈልጉትን አይነት እቃ የምንገዛላችሁ የሚሆኑ ማለት ነው። ግድኛ ጋር የሚገኙትን ብቻ ሳይሆን ከሌላም ቦታም እናንተ የምትፈልጉትን ነገር እዘዙን፣ ኢንሻአላህ እንገዛላችኋለን። እንግዲህ እነዚህ ምንጣፎች በጣም በብዛት ስለገቡ ቅናሽ እናደርጋለን። የምታዩት እዚህ ጋር እንግዲህ መጋረጃ ቅድም ሰርክቼ አሳያችኋለሁ ብያችሁ ነበረ። እዚህ ጋር የምታዩት ሁለቱ አንድ ላይ ነው የሚሸጠው። ኢንሻአላህ የዚህንም ዋጋ ጽሁፍ ላይ የማስቀምጥላችሁ ነው የሚሆነው። እየገባችሁ ጽሁፉ ማየት ነው የሚሆነው። ታሽጎ ልክ እንደዚህ ነው የሚሸጠው። ሲነጠል ደግሞ ሁለት ይሆናል ማለት ነው። ቢያንስ አንድ ተኩል ይሆናል። ለአንድ ተኩል መስኮት አንዷ፣ ሲቀጥል አንዷ ደግሞ ለመተላለፊያ በር ምናምን ለምትቸገሩ፣ በተለይ ወፍራም መጋረጃ ሲሆን ለመተላለፊያ ያስጠላል፣ ደስ አይልምና ይቺ ግን ቀለል ያለችና ስስ ነው። ተደራቢ ያለው በጣም ነው የሚያምረው። ለመስኮትም ሲሆን ቢሳሳም ያን ያህል ብርሃን የማያስገባ ነው ማለት ነው። በጣም የሚያማምሩ እቃዎች አሉ። እዚህ ጋር ደግሞ የምታያቸው ፈር ምንጣፎች፣ እነዚህ በተለይ ለመኝታ ቤት አልጋ አካባቢ፣ ሲቀጥል ለሱፍራ ራሱ ለሳሎን ቤቱ ነው የሆነ ቦታ ላይ ቡና ለመፈረሽ ብትፈልጉ ከፍራሽ ይልቅ እነዚህ ምንጣፎች ፈሩ ፀጉራሙ ምንጣፍ ማለት ነው። እነሱ ምንጣፎች በጣም ቅናሽ ናቸው። የእነዚህንም ዋጋ አስቀምጥላችኋለሁ። እዚህ ጋር ደግሞ የምታዩት የመኝታ ቤት የአልጋ ትራሶች ናቸው ማለት ነው። የላባት ትራስ የሚባሉት እነሱም አሉን። በጣም ብዙ ነገሮች አሉ። እናንተ ብቻ ይሄንን ፈልጌ ነበር በሉ። እስከ 10 ቀን ነው እንግዲህ የሚቆየው ባዛሩ። በዚሁ አጋጣሚ ደግሞ አገር ቤት ያላችሁ ኮምቦልቻ አካባቢ ያላችሁ ባዛሩ መከፈቱን ያልሰማችሁ ደግሞ በጣም ብዙ እቃ ገብቷልና ኤሌክትሮኒክስ ብትሉ በጣም ብዙ ነገር በጣም ከውጭ ለራሱ የመጡ አሉ። ብዙ እቃ ይዘው ገብተው ማለት ነው። የተለያዩ ነገሮች ይዘው ገብተው እና እንግዲህ እናንተም እዚህ አካባቢ ያላችሁ መከፈቱን ያልሰማችሁ ሰዎች ገብታችሁ እንድታዩት እነግራችኋለሁኝ። በጣም የሚያማምር እቃ ገብቷል። እንግዲህ ቀጣይ ደግሞ አዳዲስ ነገሮችን ይዤላችሁ መጣለሁኝ ኢንሻአላህ። እዛው ከባዛሩ ደግሞ አዳዲስ ነገሮችን የገቡትን ከተመቸኝ ቪዲዮ እየቀረጽኩኝ ማደርስላችሁ የሚሆን ነው ማለት ነው። እንግዲህ ባዛር ማለት ከተለያዩ አገሮች እየመጡ ነጋዴዎች ማለት ነው። ከአዲስ አበባ ከየትም እዚሁ ኢትዮጵያ ውስጥ እንደገና ደግሞ ከውጭ የሚመጡ አሉ። አንዳንድ የህንድና የፓኪስታን ዜጋዎች አንዳንድ እቃ ይዘው ይገባሉ እና በጣም ብዙ እንደዚህ በጣም ብዙ እቃዎችን አንድ ላይ የምታገኙበት ማለት ነው። ባዛር ሳታስቡት አሪፍ ነገር የምትገዙበት ነው። እንግዲህ ኢንሻአላህ ቀጣይ እንደነገርኳችሁ አዲስ ነገር ይዤላችሁ የምመጣ ነው የሚሆነው። እስከዛው ለዚህ ጋር ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።